ወላንሳ እንዴት ነሽ? ስሚ ለምን ቆይኛ ሁላችንም እንትን እንድንል ታደርጊናለሽ? የሆነ እንድንጋጋል የሆነ በጉልበት ነገሮችን እንድናደርግ ለምን ታደርጊናለሽ? ነይ እስቲ ነይ ያዥ ነይ እፈታልሽ፣ ችግር የለም እፈታልሽ። እንዲፈታልሽ አይደል የምትፈልጊው? አንቺ ደግሞ አንድ የምትፈቺልን ነገር ደግሞ አለ። ነይ ቁጭ በይ እስቲ እዚህ ጋር ቁጭ በይ። ነይ እዚህ ጋር እፈታልሻለሁ፣ ችግር የለውም ይፈታልሻል። ይሄ ቀላል ነገር እኮ ነው። ቆይ ዝም በይ እሚት፣ እንደውም አንቺ አታውሪ፣ ዝም በይ አትቆይ። ይሄ እኮ ቀላል ነገር ነው፣ ይፈታልሻል። አሁን ስልኩን አግኝተነዋል አይደል እንዴ? ስልኩን ስናገኘው ስልኩ እንደ ማንኛውም ስልክ ስማርት ስልክ ነው፣ ወይም ደግሞ እንትን ነው። መጀመሪያ መጽሐፍ ማንበብ አልችልም እያልሽ ግን እንደዚህ አይነት ስልክ ትጠቀሚያለሽ። መጽሐፍ ቅዱስ ይዘሻል፣ እንደገና እርሳስ ደግሞ መጽሐፍ ቅዱስ ውስጥ ይዘሻል። ያ ደግሞ ለመጽሐፍ ነው የሚጠቅመው። አንዳንድ የጻፍሻቸውና የመዘገብሻቸው ነገሮች አሉ። ይሄን ሁሉ እኮ ያደረግሽው ካልሽን ጋራ ተቃራኒ ነው አይደል እንደ መጀመሪያ ከነገርሽን ጋር ይሄን ሁሉ ተቃራኒ ነገር መፍጠሩ ለምን አስፈለገ ነው አሁን ጥያቄ። እንድታዝኑልኝ ነው አላረዘ ተገለኛላችሁ። ለምን እንገልሻለን? አንቺ መጥፎ ነገር የምትሰሪ ከሆነ እኮ ነው እንጂ እኛ ነፍሰ ገዳይም አይደለም። ወደ ቤታችን የመጣሽው እኮ አንቺ ነሽ አይደል እንደ እኛ አይደለንም እኮ። ወደ ቤታችን መጥተሽ ትገሉኛላችሁ እንዴት ይባላል? ብንመጣብሽ አሁን ትገሉኛላችሁ ትያለሽ። እኛ ደግሞ የት ሀገር ነው ሰው ስንገድል ያየሽን? ይወስ ደግሞ ይገላሉ ተብለሽ ተነግሮሽ ነው? ምንድን ነው እሱ? ቆይ እስቲ ንገሪኝ። አሁን እኔ ጣጣ የለውም፣ ሁሉንም ነገር ቀስ በቀስ እንፈተዋለን። እንደዚህም ታስረሽ አትሰቃይም። ሁሉንም ነገር አስረጅና ወደ ቤተሰቦችሽ ትመለሻለሽ። ንገሪን እስቲ ማን ነው ከጀርባሽ ያለው? ማን ነው ከጀርባሽ ያለው? ንገሪኝ። ለምን አትናገሪም? ወይስ ደግሞ ጉልበት እንድጠቀም ምናምን አታርጊ። ማን ነው አቅም የሆነሽ? ማን ነው እሱ አቅም የሆነሽ? ማን ነው እሱ ይሄን አድርጊ ያን አድርጊ ያለሽ? አረ ይሄን ፍቱልን ተቃጠልኩን እንዴ! ምንድነው? ቆይ ወደ ጉዳያችን ንግባ። መጀመሪያ የተባለውን ነገር አዳምጪና መልስ ሲጭኝና ከዛ ስለመፍታቱ እናወራለን። ምን